የአንድ ሀገር ናሽናል ፓወር የሚባሉት ቢያንስ 4 ትላልቅ እንትኖች አሉ። አንዱ ኢኮኖሚክ ፓወር ነው። ሁለተኛው ፖለቲካል ተሰሚነት ነው። ሶስተኛው ሚሊተሪ ፓወር ነው። አራተኛው ዲፕሎማቲክ ፓወር ነው። እነዚህ ናቸው እንግዲህ ኮምባይንድ ሆነው የአንድን ሀገር የማድረግ አቅም የሚጨምሩት። እነዚህ ናሽናል ኢንተረስትን ለማሟላት የምንጠቀምባቸው መሳሪያዎች ናቸው። የባህር በር ማጣት ከነዚህ ውስጥ ብዙዎቹን እንድናጣ ያደርገናል። ብዙዎች ላይ እንድንደከም ያደርገናል። ደግሞ የባህር በር የምናጣ ያለነው በብዙ መለኪያ ያን እንድናጣ በማንገባበት አይነት ጂኦግራፊክ አቀማመጥ ውስጥ ሆነን ነው እና ጉዳቱ ትልቅ ነው። ነፃ ፖርት ይሆናል፣ እንደፈለገን እንጠቀምበታለን ከተባለ በኋላ ወደ ህጋዊ ማዕቀፍ ወስደን ባይንዲንግ የሆነ ስምምነት እናድርግ የሚል ሀሳብ አላነሳንም። እንግዲህ ያለ መብሰል ሊሆን ይችላል፣ ንዝህላልነት ሊሆን ይችላል፣ ዋተቨር የተባለ ሊባል ይችላል። ግን ያኔ ወደ ህጋዊ ማዕቀፍ አስገብተን አስገዳጅ እናድርገው የሚል አቋም አልነበረም።